እችን የመሰለች አይብ ለመብላት የምታጓጓ በፍሬሽ ወተትና በእርጎ እንሰራለን። ወደ አሰራሩ የትም እንዳትሄዱ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት በወተት እንዴት አድርገን አይብ እንደምንሰራ ነው የማሳያችሁ ማለት ነው። እዚህ ጋር 1 ሊትር ወተት እጠቀማለሁኝ። እናንተ የሚበቃችሁን ያህል መጠቀም ትችላላችሁ። እጅግ በጣም አሪፍ አይብ ነው የምንሰራው። እስከ መጨረሻ ድረስ ተከታተሉ። ከፈለጋችሁም ደግሞ ሮብ ወይም ደግሞ እርጎ መጨመር ትችላላችሁ። እዚህ ጋር እኔም እርጎ ጨምር ያለሁኝ ማለት ነው። አለመጨመርም ትችላላችሁ፣ መጨመር ትችላላችሁ ማለት ነው። 2 እርጎ ጨመርኩኝ። ይህንን በደንብ አድርጌ አዋህደዋለሁ ማለት ነው። እሳቱን ከመለኮሴ በፊት በደንብ አድርጌ አዋህደዋለሁኝ። ወተቱን ብቻ የምትጠቀሙ ከሆነ ያው መለኮስ ነው የሚጠበቅባችሁ ማለት ነው። ይኸውላችሁ ውዶችዬ፣ እንደዚህ በደንብ አድርገን ካዋህር ነው በኋላ እናደርጋለን። እሳታችንን ቀንሰን እንለኩሰዋለን ማለት ነው። በጣም አሪፍ አይብ ነው የሚወጣው። እስከ መጨረሻ ተከታተሉት። እሳታችንን ከለኮስን በኋላ በደንብ ካዋህር ነው በኋላ ለተወሰነ ሰዓት እናስቀምጠዋለን ውጭ ላይ ማለት ነው። ከዛም በኋላ ነው እሳቱን የምንለኩሰው። ይሄን እንደዚህ ከለኮስን በኋላ ምን እንጨምራለን? ወይ ሎሚ ወይም ደግሞ አቼቶ፣ በአረብ ሀገር ደግሞ ከል እንጨምራለን። ይኸውላችሁ ከል 1 ሲኒ የሚሆን እንጨምራለን። እንደዚህ ሎሚ መጠቀም ትችላላችሁ። ልክ ሞቅ ለሰስ ካለ በኋላ ነው የምንጨምረው። እሳቱን እንዳታበዙት። ከዛ ምን ነው የምንጨምረው? ጨው። ጨዋችንን ከጨመርን በኋላ አንዴ እንደዚህ የጨመርነውን አቼቶም ጨውንም እንዲዳረስ እንመታዋለን ማለት ነው። በትንሽዬ እሳት ነው የምታደርጉት። ይህን እንደዚህ ካደረጋችሁ በኋላ ትከርኑታላችሁ። እንደነገርኳችሁ አቼቶ ከሌለ ሎሚ መጠቀም ትችላላችሁ። በጣም ምርጥ አይብ በቤታችን ውስጥ እንደዚህ አድርገን ማዘጋጀት እንችላለን ማለት ነው። እጅግ ትወዱታላችሁ። አሁን እንከርነዋለን። እስኪፈላ ድረስ ክድና አድርገን እናስቀምጣለን። እንደዚህ ከርነ ነው እሳቱን ቀንሰን እንተዋለን ማለት ነው። እንዳልኳችሁ መጨረሻው ላይ ነው እሳቱ ያለው። በዚህ አይነት መልኩ ሲፈላ እንገናኛለን። የሁላችሁ ውዶችዬ እየፈላ ነው ያለው ማለት ነው። እንዳይዝብን እንደዚህ አንድ ጊዜ መተን እንደዚህ እናደርገዋለን ማለት ነው። አያችሁት? ከዛን እየተያያዘ ይመጣል። እሳቱ በጣም ትንሽዬ ስለሆነ እንደዚህ ይሆናል ማለት ነው። ምንም የያዘብን ነገር የለም። መልሰን እንከርነዋለን። ገና ነው። አያችሁት? እሺ ውዶችዬ፣ እንደዚህ ከፈላለን በኋላ ምን እናደርጋለን? እሳቱን እናጠፋና ቀዝቅዞ እንገናኛለን ማለት ነው። ቅዝቅዝ ሲል ታዩታላችሁ። መልካም ቆይታ። በድጋሚ እንገናኛለን። ዋው! አያችሁት? እንደዚህ ጥልል ብሎልናል። ይሄንን አጥልየው እንገናኛለን ማለት ነው። አያችሁት? ላጥለለውና እንገናኛለን። የሁላችሁ ውዶችዬ እንደዚህ አድርጌ ጨርሻለሁ ማለት ነው። እንደምታዩት ይኸው እንደዚህ ፍርፍር ያለ ቆንጆ አይብ ወጥቶልናል። እንግዲህ ጤነዳም ስለሌለ እንደዚሁ ለዲኮር ናና አድርጌበታለሁ ማለት ነው። እናንተ ጤነዳም አድርጉበት እንዳዘነጉ ማለት ነው። ከሌለም ደግሞ ያው እንዳለን እንደ ቤታችን ማለት ነው። እንግዲህ ይህንን የመሰለ አይብ አዘጋጅቼላችኋለሁ። ፍሬሽ ወተት ቤታችሁ ውስጥ ካለ በእርጎ፣ በዱቄት፣ በኒዶ ወተት በሁሉም ማዘጋጀት ትችላላችሁ። በኒዶ ወተት ደግሞ የማሳያችሁ ይሆናል። የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ለጓደኞቻችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።